ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ለዛሬ ዕለተ ሐሙስ ሐምሌ 9 ቀን ይሆናል ያልናቸው አጫጭር መረጃዎች ይዘን ቀርበናል። መረጃዎቹን ሰብስክራይብ በማድረግ ዘወትር አብራችሁ እንላለን። እነሆ በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀጣይ ዕጣ ፈንታና አዲስ ምዕራፍ ይከፍታል ተብሎ ተስፋ የጣለበት ብሔራዊ የምክክር መድረክ ዛሬም ቀጥሏል። ትናንት በኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ የመክፈቻ ንግግር የተከፈተው ውይይቱ ዛሬም በተለያዩ ሐሳቦችና እድሉ ከሚሰጣቸው ታዳሚዎች በርካታ ሐሳቦች ተነስተዋል። ዶክተር ወርቅነህ ገበየሁ በመክፈቻ ንግግራቸው እንደገለጹት ይህንን ታሪካዊ እድል ካልተጠቀምንበት ዳግም የማናገኝ ሲሆን ይህንን መድረክ ለዛሬ ላበቁት ለ4 ዓመታት በላይ መስዋዕት ለከፈሉት አዘጋጆች አካላት ድካም ከንቱ ማድረግ ነው ብለዋል። አያይዘውም ለአዘጋጆቹ ከፍተኛ የሆነ ምስጋና የቸሩ ሲሆን በቀጣይም ወደ መድረክ የተጋበዙት የቀድሞ የናይጄሪያ ፕሬዝዳንት የአፍሪካ ህብረት ተወካይ የሆኑት ኦሉሴጉን ኦባሳንጆ ሲሆኑ ኦሉሴጉን በኢትዮጵያና በናይጄሪያን በማነጻጸር ጥልቀት ያለው ንግግር አድርገዋል። በዚህ አይነቱ ውይይት ስርዓት ናይጄሪያ ብትቀድምም ኢትዮጵያ ግን ጥንትም የምትጠቀምበት የውይይትና የእርቅ በርካታ ባህል ያላት ሀገር ናት ከማለትም በላይ ይህንን ባህል በመጠቀም ድሉ አሁን ነው በማለት በናይጄሪያና በኢትዮጵያ ብዙ ብሔርና ባህል ብዙ ቋንቋ ያላት ሲሆን የህዝቦቿን በጥንቃቄና በአግባቡ በጥንቃቄ በመመለስ በርካታ ችግሮቿን በመቅረፍ ችለዋል። በአሁኑ ወቅትም በናይጄሪያ በርካታ ችግሮች ቢኖሩም ከኢትዮጵያ የበለጡ አይደሉም በማለት ገልጸዋል። ኢትዮጵያ የፌዴራሊዝም ስርዓትን በመተግበር በርካታ እርምጃ ይቀራታል። ብሔርተኝነት፣ የማንነት ጥያቄዎች፣ ፍትሃዊ ያልሆነ የስልጣን ተዋረድ በየጊዜው መምጣት አለበት ያሉ ሲሆን በናይጄሪያ በገዢውና በተቃዋሚ ፓርቲዎች በምርጫ ወቅት በተፈጠረ አለመግባባት የፌዴራሊዝም የስልጣን ነጻነት ተጠቅመን ፍትሃዊ የሆነ የስልጣን ሽግግር ወይም ክፍፍል ያደረግንበት አጋጣሚዎች ብዙ ናቸው ብለዋል። ኢትዮጵያም ይህንን ለመተግበር አለባት። ለተግባራነቱ ደግሞ የዚህን አይነት አጋጣሚዎች ፈጥሩት ትሩፋትን መጠቀም አለባቸው በማለት መልእክታቸውን አስተላልፈዋል። በመቀጠልም ወደ መድረኩ የተጋበዙት ጠቅላይ ሚኒስትር ዶክተር አብይ አህመድ ከወትሮው የተለየና ጥንቃቄ የተሞላበት ንግግርና ምክር አዘል አስተያየታቸውን ሰጥተዋል። ኢትዮጵያ የረጅም ዘመን ታሪክ ያላት ሀገር ስትሆን በአጫጭርና በትናንሽ ችግሮች ወደ ኋላ መመለስ የለባትም ብለዋል። ከዚህ ቀደም በጥቂት ምሁራን ብቻ ተገድቦ የነበረው ውይይትና ችግርን የመፍታት ልምድ በተላቀን ሁሉን አሳታፊ ሀገራዊ መድረክ መፍጠራችን ትልቅ እድል ነው ብለዋል። ከዚህም በተጨማሪ ይህን ሀገራዊ ምክክር መድረክ ለማዘጋጀት የደከሙ በርካታ ዱላዎችን ተቋቁመው ለዛሬ ላደረሱ ለፕሮፌሰር መስፍን አልያና ለዘገየ አስፋው እና ለሌሎችም የከበረ ምስጋናን አቀርባለሁ ብለዋል። በመከራ ውስጥ የተገኘ እድል እንዳያመልጠን ከማለትም በላይ በዚህ አዳራሽ ውስጥ ያላችሁ ልባችሁ ሁሉ ሌላ ቦታ ሳይሆን እንደ ከዚህ ቀደሙ በኃይለ ቃል ጀምረን በኃይለ እርምጃ እንዳንጨርስ በኃይለ እርምጃ እንዳንሄድ አደራ እያልኩኝ ይሄ የመጀመርነውን የሰላም የዲሞክራሲ የብልጽግና ጉዞ እንዳይሰናከል ሁሉም የበኩሉን ሚና መጫወት አለበት እያልኩ ቀፎ ከሌለ ንቡ እንደማይኖር ግልጽ ነው። የጀመርነው ጉዞ በጥቂት 10 ዓመታት ውስጥ እንዲሳካ ቀፎውን አትንኩት በማለት ወይም ህልማችን እስኪሳካ አትንኩኝ የሚል እድምታ ያለው አስተያየት ሰጥተዋል። በተያያዘም ለሀገራዊ ምክክር መድረኩ ከጋምቤላ የመጣች ነፍሰ ጡር በዛው ከአዳራሽ በመውጣት በሕክምና ቦታ በሰላም መገላገሏ ተገልጿል።